ህዳሴ የዛሬ 5 ዓመት ገደማ ስንመጣ ምንም ውሃ ለያዘ ይሄ ግድብ እንደዚህ አይነት ምልከታና እይታ አልነበረው። ጫፍና ጫፍ ላይ የተሰሩ ግድቦች አሉ። መሐለኛው ፓርት በጣም ዝቅ ያለ ነው። ውሃ ልክ እንደ ኖርማል ሂደቱን ጠብቆ የሚጓዝ ስለነበረ ከሚተላለፈው ውሃ ያለፈ የመያዝ ሙከራ ለምምድም አልነበረም። ግድቡ ያለበት ደረጃ ለዛ እድል የሚሰጥ አልነበረም። as of today 200+ ኪሎ ሜትር ውሃ ተኝቷል። ዛሬ ህዳሴ ግድብ የጣናን ሐይቅ ደብል አድርጓል። ዛሬ ህዳሴን በንግግር ልገልጠው አልችልም። በቪዲዮ ሊገለጥ አይችልም። ህዳሴ ከቪዲዮ በላይ ነው። ህዳሴ ከንግግር በላይ ነው። ብዙዎች አይተው ነክተው ካላዩት በቀር ምን ያህል ግዙፍ ስራ እንደሆነ መገንዘብ ያስችላል። በደህንነት ለተሳለቁብን፣ በልመና ለተሳለቁብን ከዚያ ካላችሁበት አረንቋ ወጡም የብልጽግናን ሽታ አታዩትም፣ መልማት አይቻላችሁም፣ መሻገር አይሆንላችሁም፣ ለእናንተ የተገባና የተፈቀደ አይደለም ላሉን ግለሰቦችና ቡድኖች ህዝብ ከወሰነ፣ ሀገር ከወሰነ ምን ሊያመጣ እንደሚችል ህዳሴም ግሪን ሌጋሲም ያሳያል። መላው የኢትዮጵያ ህዝብና የኢትዮጵያ ወዳጆች ሊገነዘቡ የሚገባቸው ሐሳብና ገንዘብ እንዲሁም ጊዜ ብቻ አልገነባውም፣ ደምም ጭምር ነው የገነባው። ይሄንን ግድብ ባለፉት 5 ዓመታት ኢትዮጵያ በተለያየ ነገር በተለያየ ግንባር በተለያየ አቅጣጫ ተይዛ ሳለች ፕላስ ኦር ማይነስ 15000 የሚጠጉ የተለያዩ ግሩፖች የውጭ ኃይሎች አሰልጥነው በህዳሴ ጉዳይ ብቻ አሰማርተውብናል። በህዳሴ ብቻ ለመላው የዓለም ህዝብ ድጋፍ ላደረጉም ላደናቀፉ እንዲሁ አመሰግናለሁ። ያደናቀፉ አበርተውናል፣ ያገዙንም እንዲሁ ምስጋና ይገባቸዋል። ከሁሉ በላይ ግን ኢትዮጵያውያን እንደመር፣ አርቀን እንመልከት፣ ነገን እንመልከት፣ አሻግረን እንመልከት። ትልልቁን ነገር እናስብ፣ ትልልቁን ነገር እናሳካ። በትናንሽ ነገር ዘመንና ጊዜ እንዳይባክን እንጠንቀቅ። ያን ማድረግ ከቻል መጪው ዘመን ብሩህ ነው። ፈጣሪያችን የተመሰገነ ይሁን፣ የኢትዮጵያ ህዝብ የተመሰገነ ይሁን። ይሄን የሰሩ እጆች ሁሉ የተመሰገኑ ይሁን። ተናውነናል፣ ተሳክቶልናል፣ ሰምሮልናል፣ እናም ይቀጥላል።